ድንግል ማርያም ባትኖር እሺ ድንግል ማርያም እንደ ቃል ይደረግልኝ ብላ ባትቀበል የክርስቶስ ልደት አልነበረም። ድንግል ማርያም እንደ ቃል ይደረግልኝ ባትል ኖሮ የጥምቀት በዓል አልነበረም። ድንግል ማርያም እንደ ቃል ይደረግልኝ ባትል ኖሮ የሆሳዕና በዓል፣ የደብረ ዘይት በዓል፣ የቡሄ በዓል፣ የትንሣኤ በዓል፣ የስቅለት በዓል፣ የደብረ ታቦር በዓል የሚባል አልነበረም። ሁለት ሴቶች አልኳችሁ፣ ግልጽ ነው። ሔዋንና እመቤታችን ናቸው። ዓለም ሁለት ቦታ የተከፈለ ነው። ብሉይ ኪዳን ዘመነ ብሉይና ዘመነ ሐዲስ። እነዚህ ሁለት መጻሕፍት የሁለት ሴቶች ውጤት ናቸው። ብሉይ ኪዳን የሔዋን ውጤት ነው። እንደምታውቁት እግዚአብሔር ዓለምን የፈጠረው በ6 ቀን ነው። ዓርብ እሁድ መፍጠር ጀምሮ ዓርብ ነው ያጠናቀቀው። እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ በ6ቱ ቀን 22 ፍጥረት ፈጥሯል። እግዚአብሔር በ3 መንገድ ዓለምን ፈጠረ። 1 በነቢብ በትእዛዝ በመናገር፣ 2 በአርምሞ በዝምታ፣ 3 የመጨረሻውን ፍጥረት 22ኛውን ፍጥረት ደግሞ ይላሉ አባቶቻችን በገቢር በተግባር ወገብሮ ለእጓለ እመሕያው እመሬተ ምድር የሰው ልጅ ከምድር አፈር አበጀው ይላል። ከምን አበጀው? ከምድር አፈር አበጀው። እንዳውም ሊቁ ሌሎቹን ፍጥረታት ሲፈጥር እግዚአብሔር መልካም ጥሩ ነው ጥሩ ነው ጥሩ ነው እያለ ካለፈ በኋላ ሰውን ሲፈጥር ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወርየ እግዚአብሔር ከመ ጥቀ ሰናይ ሰውን ሲፈጥር እጅግ በጣም ጥሩ እንደሆነ ምእመናን በጣም ውብ። እኔ ለራሴ በዓለም ላይ አንደኛ ቆንጆ ማን ነው ብላችሁ ብትጠይቁኝ እሸቱ አለማየሁ እኔ ነኝ። ምክንያቱም በውስጤ ደምግባቴ ማን ነው? ክርስቶስ ስለሆነ፣ ውበቴ ክርስቶስ ስለሆነ በእኔ ውስጥ የክርስቶስ ደም አለ፣ ቁስሉ አለ፣ ችንካሩ አለ፣ ፍቅሩ አለ። ያ ቀራንዮ የወጣው እጆቹን ዘርግቶ የተቸነከረው በጅራፍ የተገረፈው በጦር የተወጋው ከሰማይ ወርዶ ከድንግል ተወልዶ በበረት ተጥሎ በጨርቅ ተጠቅሎ ተሰዶ ተርቦ ተጠምቶ ተገርፎ ተሰቅሎ ሙቶ ተገንዞ ተቀብሮ ተነስቶ አርጎ ዛሬ በሰማይ በአብ ቀኝ ያለው የኔ ጌታ ኢየሱስ ክርስቶስ በውስጤ ስላለ በዓለም ላይ አንደኛ ቆንጆ ክርስቲያኖች ናቸው። ውቦችኛ ነን። ምናልባት የውበት መመዘኛው የኮከብ የመሰለ ዓይን፣ በረዶ የመሰለ ጥርስ፣ ዞማ ጸጉር፣ ይሄ የቁንጅና አወዳዳሪው ስጋዊ መመዘኛ ነው። የክርስቶስ መመዘኛ ሁሉን በጊዜው ምን አድርጎ ሰራው? አቤት ውብ አድርጎ ሰራው። ሁሉን በጊዜ ምን አድርጎ ሰራው? ውብ። አንተ ውብ ነህ፣ እኔ ውብ ነኝ፣ ሁላችን ውብ ነን። ይገርማችሁ። በማን ዓይን? በማን ዓይን? እኛ ደግሞ የማን ልጆች ነን? ወደ ወገኖቹ መጣ፣ ወገኖቹ አልተቀበሉትም። ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። አንትሙሰ ሶበ ትጼልዩ ከመዝ በሉ፣ እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ። ምን እያላችሁ? አቡነ ዘበሰማያት። ምን እያልን እንጸልያለን? አባታችን ቀራንዮ ላይ የነገሰው አሁን በሰማይ ነግሶ ያለው ኢየሱስ ክርስቶስ ነው። እኛ የዚህ የጌቶቹ ጌታ የነገስታቱ ንጉስ የኢየሱስ ክርስቶስ አልጋ ወራሾች ነን። ደስ አይልም? አልጋ ወራሾች። ስለዚህ እኛ ውቦች ነን። ስለዚህ ሊቃውንት ምን ይላሉ? አዳምን ሲፈጥር እግዚአብሔር ምን ያህል እንዳከበረው ለማሳየት በእጁ ጭቃ ይዞ ታይቷል ይላል። ሌሎቹን በመመሪያ ነው የፈጠራቸው። ቅድም እንዳልኳቸው በሐሌዮ በአርምሞና በነቢብ ነው የፈጠራቸው። ሰውን ሲፈጥረው ግን ቅድም እንዳልኳቸው በገቢር ነው የፈጠረው። ዓለም በሶስት ወገን ነው የተፈጠረው። በዝምታ በንግግርና በተግባር ነው የተፈጠረው። በአርምሞ በነቢብና በገቢር እንደው ግዙን ለመጠቀም ያለ እና ሌላውን ፍጥረት ፈጠረና መጨረሻ ላይ ማንን ፈጠረ? ሰውን ፈጠረ። ያ ሁሉ ፍጥረት ገዢ አስተዳዳሪ ተሾመለት። እግዚአብሔር ፈጣሪ ነው፣ ምክትል ፈጣሪ ደግሞ ሰው ነው፣ አስተዳዳሪ ሰው ነው። እንዲያውም ለፍጥረታት ሁሉ ስም እንዳወጣላቸው ማን ተመደበ? አዳም ተመደበ። ወሰመዮሙ ለእያንዳንዳቸው ፍጥረቶች ስም አውጣ ብሎ ስልጣን ሰጠው እግዚአብሔር። አዳም ለፍጥረታት ሁሉ ስም አውጣ ብሎ ማን መደበው? እግዚአብሔር። ለምን? ስም የሚያወጣለት በመጽሐፍ ቋንቋ ለአንድ ነገር ስም ማውጣት የዛ ነገር የባለቤትነት
ማረጋገጫ ነው። የፍጥረት ሁሉ ገዢ አስተዳዳሪ ነህና ስም አውጣላቸው። ሰው የዛ ሁሉ ገዢ የዛ ሁሉ አስተዳዳሪ የበላይ ተደርጎ ተፈጠረ። ገነትን ያህል ቦታ፣ እግዚአብሔርን ያህል ጌታ፣ መላእክትን ያህል አጫዋች ጎረቤት ጓደኛ ሰጠው። ሁለቱ ባልና ሚስቶች በገነት ነግሰው ገነው ኖሩ ለ7 ዓመት። የአየር ብክለት የለ፣ የፖለቲካ ቀውስ የለ፣ የኢኮኖሚ ድቀት የለ፣ የቋንቋ ልዩነት የለ፣ ወሬኛ ጎረቤት፣ አስጨናቂ ባለስልጣን የሌለበት፣ መነገድ ማትረፍ፣ ጤንነት፣ በሽታ፣ መውደቅ መነሳት የሌለበት የነጻነት፣ የፍትህ፣ የእፎይታ ዓለም ገነት እንዲኖሩ ተፈጠሩ። ሊቁ ሲናገር ምን ይላል? አዳም ገነትን አጥቶ ያለቀሰው ለቅሶና እኛ አዳምን አጣን ብለን የምናለቅሰው ለቅሶ አንድ አይነት አይደለም ማለት። እኛ በመጻሕፍት አይን ነው ያየነው ገነትን በመረጃ ነው። አዳም ግን በገነት ምን ኑሮበታል። ያንገበግበዋል፣ ያቃጥለዋል። ከምን አይነት ደስታ፣ ከምን አይነት በረከት፣ ከምን አይነት እፎይታ፣ ጸጥታ፣ ሰላም እንደተለየ ስለሚያውቀው 100 ዓመት ሙሉ ሳያቋርጥ አለቀሰ ይላል መጽሐፋችን። እና ከዛ በኋላ እግዚአብሔር ገነትን ፈጥሮ ይችን የበለስ ፍሬ እንዳትበሉ ብሎ አዘዘ እግዚአብሔር። ልብ አድርጉ፣ የተትረፈረፈ የገነትን መዓዛ የገነትን አትክልት ሁሉ የሰጠ እግዚአብሔር አንዲት እዚህ ግቢ የማትባል የበለስ ፍሬ ከለከለ። ምክንያቱም የገዥና የተገዥ የሰጭና የተቀባይ የበላይና የበታችነት የጌታና የሎሌ መለያ እንድትሆን ተብሎ ነው። የደስታችን ምንጭ ናት እና ያንን የበለስ ፍሬ ታውቁታላችሁ። እንግዲህ አዳም ሰይጣን ወደ ገነት መጥቶ እግዚአብሔር የሰጣቸውን መመሪያ ትክክለኛ መረጃ በማዛባት ሰይጣን ውሸት ነዛባቸው። የውሸት መረጃ ሰጣቸው። ገነት ሄዶ የውሸት ወሬ ነው ያወራው። የሚገርማችሁ ነገር ይሄን የበለስ ፍሬ ብትበሉ እኮ ምን ትሆናላችሁ አለ። ምን ትሆናላችሁ? አምላክ ትሆናላችሁ አለ። የሚገርማችሁ ከዚህ በፊት እኮ እሱ አምላክ ለመሆን ሞክሮ ተዋርዷል እኮ። እንደኔ ይውደቁ እንደኔ ይጥፉ እኮ ነው። ሰይጣን አዳምና ሔዋን እንዲህ ያደረጋቸው። አምላክነትን እሱ ሞክሮ አልተሳካለትም። መፈንቅለ አምላክ ለማድረግ ሞክሮ አልተሳካም። አዳምና ሔዋንም እንደኔው ሞክረው ይውደቁና አብረን እንክሰር አብረን እንጥፋ ብሎ ነው ያደረጋቸው። በዚህን ጊዜ የሚገርማችሁ 7 ዓመት በዛፍ በበለሱ ስር ሔዋን ስትመላለስ ነው የኖረችው። አይተዋለች። ሔዋን ስታየው ነው የኖረችው። የሚገርማችሁ ነገር በኋላ ሰይጣን መረጃ ከሰጣት በኋላ ግን በለሱ ያ ቅጠሉ አማራት፣ አስጎመጃት። እንዲያውም ምራቋን ዋጠች። ሔዋን ጎመጀች ከመረጃው በኋላ። ልብ አድርጉ፣ ሰይጣን የሰጠ የተዛባ መረጃ ሰው በነገራችን ላይ ምእመናን፣ ታላቁ ሊቅ ዮሐንስ አፈወርቅ እያንዳንዱ ጥፋታችን በዓይናችንና በጆሮአችን የገባው ውጤት ነው ይላል። ለሷ አበላችና ለባሏ አበላችሁ፣ ጸጋቸው ተገፈፈ። ብሉይ ኪዳን የመከራው ዘመን በዚች የመጀመሪያ እናታችን ሔዋን ሰይጣንን በመስማቷ አልጠግባይ በመሆኗ በትዕቢቷ በስግብግብነቷ የገነት በር ተዘጋ፣ የመከራ በር ተከፈተ። ዘመነ ብሉይ መከራ ተጀመረ። በማን ምክንያት? በሔዋን ምክንያት። ከዛን ጊዜ ጀምሮ እንግዲህ አዳም አለቀሰ፣ ጸጋው ተገፈፈ። ይገርማችኋል የአዳምና የሔዋን ኑሮ ምን ያህል በገነት ያስቀናን እንደነበረ የምታዩት። ጧት እየመጣ አዳም ደህና አደርክ የሚለው ጎረቤት አይደለም። ማን መሰላችሁ? እግዚአብሔር። በኋላ የበለሱን ፍሬ ቆርጠው ሲበሉ ጸጋቸው ተገፈፈ፣ ክብራቸው ተዋረደ። የት ነው ያለው ብሎ መጣ። አሁንም እግዚአብሔር አውቋል የት እንዳለ። ጌታዬ እስመ ሰማይኩ ድምፀከ ወፈራይኩ ወታባይኩ ማእከለ ጽውያ ለገነት። ጌታዬ ድምፅህን ፈርቼ በገነት እንጨቶች ቁጥቋጦ መካከል ተወትፌአለሁ አለ። ተሳቀቀ። ከዛን ጊዜ ጀምሮ እንግዲህ አዳም ተዋረደ፣ ጸጋው ተገፈፈ፣ ከክብሩ ወጣ። ከእግዚአብሔር ልጅነቱ ተነቀለ፣ ከክህነት ቦታው ከርስቱ ተፈናቀለ፣ ጸጋው ተገፈፈ፣ ጎሰቆለ፣ መከራ ውስጥ ወደቀ። ከዛን ጊዜ ጀምሮ 5500 ዘመን ሲቆጠር መልአኩ ቅዱስ ገብርኤል ወደ ሁለተኛዋ እናታችን መጣ። ገነት በማን ምክንያት ተዘጋ? አቤት። እሺ፣ ብሉይ ኪዳን በማን ተጀመረ? የመከራው ዘመን በማን ተጀመረ?
የሁሉ ስቃይ ፈተና መከራ በማን አልጠግባይነት ተጀመረ? በሔዋን። አሁን ደግሞ ሁለተኛዋ እናታችን ማን መሰለቻችሁ? ድንግል ማርያም ናት። የሔዋን ታሪክ በብሉይ ኪዳን መጽሐፍ መጀመሪያ በኦሪት ዘፍጥረት ምዕራፍ 3 ላይ በሚገባ ተጽፏል። የድንግል ማርያም ታሪክ ደግሞ እጥር ምጥን ስብስብ ተደርጎ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ተጽፏል። እንግዲህ ቅድም እንደነገርኳችሁ የብሉይ ኪዳን የመከራው ዘመን መክፈቻ፣ የገነት መዘጊያ፣ የመከራው መጀመሪያ፣ የውድቀታችን መጀመሪያ፣ የጉስቁልታችን መጀመሪያ፣ የጸጋችን መገፈፍ መጀመሪያ፣ አሁን ለደረስንበት መከራ፣ ስቃይ፣ ስደት መነሻ የሆነችው ማናት ብያለሁ? ሔዋን። አሁን የሐዲስ ኪዳኗ ደግሞ እናታችን ድንግል ማርያም ናት። ቅድም ነግራችኋለሁ። የበለሱን ፍሬ እንድትበላ መረጃ ለሔዋን የሰጣት ማን ነው ብያችኋለሁ? ሰይጣን። ሰላም ለኪ ኦ ሔዋን ንግሥተ ሰማይ ወምድር፣ የምድር የሰማይ ንግሥት ሔዋን ሆይ ሰላም ነሽ ብሎ ሰላምታ ሲሰጣት ደስ ፈቃላት ይላሉ ኪዳነ ወልድ ክፍሌ መዝገበ። ደስ ከልቧ ደስ ፈነቀላት። ደስታ ነው እንዴ? የበለሱን ፍሬ በልታ ምን ገጠማት ብያችኋለሁ? የባሏም የሷም ጸጋቸው ክብራቸው ከገነት ከእግዚአብሔር የመከራው ዘመን ተጀመረ። የገነት በር የመከራው በር በማን ምክንያት? ማንን በመስማቷ? ሰይጣንን። አሁን ደግሞ ሁለተኛዋ እናታችን ደግሞ የድንግል ማርያምን ደግሞ እንመልከት። ወበሳድስ ወር ተፈነወ ገብርኤል መልአክ። በስድስተኛው ወር ገብርኤል የሚባለው መልአክ የገሊላ አውራጃ ወደምትወድ ወደ ናዝሬት ወደ አንዲት ሀብአቲ ድንግል ወደ አንዲት ድንግል ተላከ። ማን ነው የተላከው? ቅዱስ ገብርኤል። ወደ ማን? ወደ ድንግል ማርያም መጥቶ ምን አላት? ተፈስሒ ፍሥሕት እግዚአብሔር ምስሌኪ፣ አንቺ ደስ ይበልሽ እግዚአብሔር ካንቺ ጋራ ነው ብሎ ነገራት። እሷም እንዴት አይነት ሰላምታ ነው! አዲስ ተጸንሻለሽ፣ ትወልጃለሽ፣ የምትወልጂውም የእግዚአብሔር ልጅ ነው፣ ስሙንም ኢየሱስ ትይዋለሽ። እግዚአብሔር የዳዊት አባቱ የዳዊቱን ዙፋን ይሰጠዋል፣ ለያዕቆብ ቤት ይነግሳል፣ ለመንግስቱም ፍጻሜ የለውም ብሎ ነገራት። በጣም አስደናቂ ነገር ነው ምእመናን። ለድንግል ማርያም የመጣው የምስራች በሁለት ምክንያት አስደናቂ ነው። አንደኛ ድንግል ማርያም ተወልጃለሽ የተባለችው በድንግልና ነው። በድንግልና ከድንግል ማርያም በፊትም ሆነ በድንግል ማርያም ዘመን ያለ ድንግል ማርያም፣ ከድንግል በኋላ እስከ ዕለተ ምጽአት በድንግልና የምትወልድ ሴት አለች። ስለዚህ ድንግል ማርያም የመጣላት የምስራች ከማስደሰት ይልቅ ወደ ምን ያጋደለ ነው? ወደ ማስደንገጥ ያጋደለ ነው። ትወልጃለሽ፣ ትጸንሻለሽ አላት። እንዴ እፎኑ ይከውነኒ እንዘ ኢየአምር ብእሴ፣ ወንድ ሳላውቅ እንዴት ይደረግልኛል? ቅድም ሔዋን የበለሱን ፍሬ ስትበሉ አምላክ ትሆናላችሁ ሲላት እንዴት ይሆናል አላለችም። ልክ ነው ብላ የበለሱን ፍሬ ቆረጠች። ሰይጣን ሲነግራት ድንግል ማርያምን የብርሃን መልአክ ቅዱስ ገብርኤልን እንኳን ምንድነው ያለችው? እንዴት ይሆንልኛል? ያመጣው ሁለት ተደርጎ የማያውቅ ካሁን በኋላም ሊደረግ የማይችል ሁለት ነገር ነው ይዘህ የመጣው። አንደኛ በድንግልና መውለድ፣ ሁለተኛ ደግሞ ሌላው አስጨናቂው አዲስ ሐሳብ ደግሞ ምንድነው? የሚወለደው ደግሞ ራሱ ማን ነው? እግዚአብሔር ነው። በደንብ ስሙ ይመናል። የመጀመሪያው ድንቅ ነገር ድንግል ማርያምን ያስደነገጣት ምንድነው? በምንድነው ትወልጃለሽ አላት? አቤት በድንግልና። ሁለተኛ ይሄን አድንቃ በዚህ ተደንቃ ተገርማ ሳትጨርስ ደግሞ ከዚህ የባሰ አስጨናቂ ነገር ጨመረላት። የምትወልጁ ማንን ነው አለ? እግዚአብሔር ነው የምትወልጁ። በጣም ተአምር ነው ይሄ። ከዛ በፊት አልተደረገ። በሷ ጊዜ ከሷ ውጭ ማንም ሴት አላደረገችው። ከሷ በኋላም አይደረግም። እኔ ሁል ጊዜ በሚዲያም በመድረክም ተናግሬያለሁ። ሁለት ነገሮች አይደገሙ፣ ምትክ የላቸውም። አንድ እግዚአብሔር፣ ሁለት ድንግል ማርያም። ጻድቃን ይተካሉ፣ ሰማዕታት ይተካሉ። አይሆንም አለች። እንዴት ይደረጋል? ሁለት ማይቴ ረከብከ ዘከመዝ ብስራተ ዘንበለ ምድር እምድር እቶተ ወዘንበለ ምድር እምድንግል ጽንሰተ
ዘር ሳይዘራ ምርት ባል ሳይገባ ልጅ እንዴት ይሆናል? ይሄ ሊሆን ሊደረግ አይችልም ማለት ለእግዚአብሔር በሩስ ጮክ ብላችሁ የሚሳነው ነገር የለም። ለማን ምን ለሚሳነው ነገር? የነገርኩሽ ነገር ቀላል ነው አላት? ቀላል ነው አላት? አላላትም። ከባድ ነው። በድንግልና መውለድ ከባድ ነው። በዛውም ላይ እግዚአብሔር መውለድ ከባድ ነው። ነገር ግን ይሄን ሁለቱንም ማድረግ የሚችለው ማን ነው? እግዚአብሔር ነው። በዚህ ጊዜ እናታችን ተረታች፣ ተሸነፈች። ትክክለኛ ሽንፈት፣ ትክክለኛ መረታት፣ ዓለምን ከውድቀት ያዳነ ሽንፈት፣ ዓለምን በሰይጣን ከመሸነፍ ከመረታት ያዳነ መረታት፣ ተረታች። ትክክለኛ መረታት። ከዛ ቀጥላ ምን አለ? ናየ አመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆኝ የእግዚአብሔር ባሪያ ገረዱ በፊትህ አለሁኝ፣ እንደ ቃልህ ይደረግልኝ። እንደምኑ ይደረግልኝ? ይገርማችኋል። ይሄ በአንድ መልአክና በአንድ በድንግል ማርያም መካከል የተደረገ ውይይት ንግግር ብቻ አይደለም። ዘመንን የለወጠ ሞትን በሕይወት ውድቀትን በትንሣኤ ሞትን በሕይወት መቃብርን በትንሣኤ የለወጠ የገነትን በር ያስከፈተ። እንግዲህ ሁለቱ እናቶች እኔ ናቸው። አንዷ ገነትን አዘጋችብን፣ አንዷ ገነትን አስከፈተችልን። አንዷ ለሞት ምክንያት ሆነችን፣ አንዷ ለሕይወት ምክንያት ሆነችን። አንዷ ለመቃብር መነሻ ሆነችን፣ አንዷ ለትንሣኤ መነሻ ሆነችን። አንዷ ላሮጌው ላረጀው ዘመን መጀመር ምክንያት ሆነች፣ አንዷ ለአዲሱ ዘመን መነሻ መክፈቻ ሆነች። ለዚህ ነው ኦርቶዶክሳውያን የተዋህዶ ሊቃውንት ድንግል ማርያም ላይ ተረባርበው ብሉይን አንብበው ሐዲሱን አመስጥረው የተነተኑት ያብራሩት ድንግል ማርያምን ማጥናት ሐዲስ ኪዳንን ማጥናት፣ ድንግል ማርያምን ማጥናት ነገረ ድህነትን ማጥናት፣ ድንግል ማርያምን ማጥናት ነገረ ስጋዌን ማጥናት፣ ድንግል ማርያምን ማጥናት ትህትናን ማጥናት፣ ድንግል ማርያምን ማጥናት ያለኝ ይበቃኛል ብሎ ቁጥብ ክት መሆን እንዴት ይሆንልኛል ብሎ የሚጠይቅ የማይስገበገብ የማይጎመጅ ያለኝ ይበቃኛል የሚል አይኑን ጆሮውን ልቡን ሰውነቱን የተቆጣጠረ ፍጥረት ለመፈጠር ምክንያት ናት ድንግል ማርያም።